በነገራችን ላይ ምን መሰለህ ትዳር ውስጥ አንድ ወንድ ወይም ደግሞ አንድ ሴት ልጅ አገባ ማለት ጌ አይደሉም ማለት አይደለም። ሽፋን ሊሆን ይችላል ያ ነገር። ያን ያልኩበት ምክንያት ምንድነው በየሰነግራችሁ እኔ ጋር የሚመጡ ከስተመሮች ውስጥ በአላስፈላጊ ቦታ ያ ማለት ደግሞ በቂጥ በኩል ግንኙነት እናድርግ እያለኝ እያስቸገረኝ ነው ብለው የሚመጡ ሴቶች ብዙ አሉ። በጣም ብዙ አሉ ማለት ነው። ስለዚህ አንዳንድ ጊዜ ወደ ትዳር ውስጥ ስንገባ ያ ብዙ ጊዜ እነዚህ አይነት ልምዶች ከዛ ሰውዬ ጋር በቆይታ ነው የምናውቀው። ከዚህ በፊት የነበረውን የወሲብ ልምድ ማወቅ በጣም አስፈላጊ ነገር ነው፣ ለትዳር መሰረታዊ ነገር ነው። እንደገናም ደግሞ እንደዚህ አይነት ሱስ ውስጥ ካለ ደግሞ ሁኔታዎች በባለሙያ ከዚህ ሱስ ውስጥ እንዲወጣ ማድረግ ይቻላል። ያው ጊዜ ቢፈልግም ብዙ ነገር ዋጋ ቢያስከፍልም ማለት ነው። እንደዚህ አይነት ሰዎችን በምን እናውቃለን ልንል እንችላለን። ባወራራቸው ለምሳሌ አሁን አንዳንድ ጊዜ በፍቅር ውስጥ ወይ በዲስታንስ ውስጥ ሊሆን ይችላል። ገና ሳትጋቡ በፊት ያ ሰውዬ እንዴት ነው ለሴክስ ያለው አመለካከት ወይም ደግሞ ለወሲብ ያለው አመለካከት ምን አይነት ነው? እንዴት ነው ነገሮችን እያስኬደ ያለው? ለምሳሌ ወደ ፖን ሴክስ ውስጥ ትገባላችሁ ወይ በቴክስት ስትጻጻፉ እንዴት ነው ስሜት ቀስቃሽ ነገሮችን የሚያወራው? እንዲህ ብታረግልኝ ደስ ይለኛል፣ እንደዚህ ቢሆን ደስ ይለኛል፣ እንደዚህ ቢሆን ደስ ይለኛል እንዴት ነው የሚለው ያንን ሚዛን ላይ ማስቀመጥ ይቻላል ማለት ነው። እንደገናም ደግሞ በጣም ትልቁ ነገር ደግሞ ምንድነው ያ ሰው ለእግዚአብሔር ምን ያህል ታማኝ ነው ማለት ለሚያምነው የመንፈሳዊ ህይወት ውስጥ እንዴት ነው እያሳለፈ ያለው? መንፈሳዊ ህይወቱን እንዴት ነው እያሳለፈ ያለው የሚባለው ነገር በጣም ወሳኝ ነገር ነው። ለምን አንድ ሰው መንፈሳዊ ህይወት ብዙም ጠንካራ ካልሆነ ለትዳርም በጣም ትንሽ ከባድ ነው። እንደገና ደግሞ አብሮ ህይወትንም ለመምራት በአጠቃላይ ከባድ ነው። ለምን ለፈጠረው አምላክ ካልታመነ ለሰው ይታመናል የሚል ሐሳብ እኔ በይሄ ግላዊ አመለካከቴ ነው አይኖርም። ስለዚህ ያው ያ ማለት ደግሞ እምነት የሌላቸው ሰዎች ይኖራሉ። እነሱን ከዚህ ውስጥ አውጥተን ማለት ነው እምነት የለኝም የሚል ሰው ደግሞ ለራሱና ለቤተሰቡ ምን ያህል ታማኝ ነው? መጀመሪያ ለራሱ ምን ያህል ታማኝ ነው? ከሚያወራው ነገር ውስጥ ምን ያህል ነገር ለሚያወራው ነገር ታማኝ ነው የሚለው መመዘን ያስፈልጋል ማለት ነው። ብቻ ይሄ እንዳለ ሆኖ አብዛኛው ሴቶች ይመጣሉ እኔ ጋር ለምሳሌ እንደዚህ ነው። ወንዱም ይመጣል ለምሳሌ በተለያዩ ሁኔታዎች ወንዶችም ይመጣሉ። እሷ ወጣ ያለ ወሲብ ነው የምትፈልገው። ከዚህ በፊት ህይወቷ ወጣ ያለ ወሲብ ነው። እኔ ደግሞ እሱን አልፈልግም እና እንዴት ላድርግ ብሎ ደግሞ ይመጣል። ማለት ወንዱ ብቻ አይደለም የቂጥ ወሲብ የሚፈልገው። ከዚህ በፊት ሴቷም ከዚህ በፊት ልምዱ ካላት ያንን ልምድ ወደ ትዳር ይዛ የመግባትና ያንን ሁኔታ ደግሞ አሁን ካገባችሁ ባል ካላገኘች ሁኔታዎቹ ከባድ ነው የሚሆኑት ማለት ነው። እና እንደዚህ ቀላል አድርገን የምናየው ነገር አይደለም። ለምሳሌ እዚህ ጋር አሁን አንድ ቪዲዮ አንድ ባልደረባዬ ሲያወራ እንሰማዋለን ማለት ነው። እሱን እንዴት ምን ያህል ሰዎች እየመጡ እሱ ጋር ምን ያህል ችግር እንደገጠመው እና ስለዚህ ነገር ምን ያህል እየታገለ እንደነበረ እዚህ ቪዲዮ ላይ እናዳምጣለን ማለት ነው። ይሄ ችግር ወጣቶች ጋር ብቻ አይደለም ያለው። የተጋቡ ባልና ሚስት መካከል ግብረ ሰዶማዊ ልምምዶች ከገቡ ቆይተዋል። እኛው መካከል ማለት ነው።
አሁን ከሚታዩ ዘመናዊ ከሚባሉ የዘመናዊነት መገለጫ ናቸው ተብለው የሚታዩ ፊልሞችን የሶሻል ሚዲያ ግብአቶችን ተከትሎ አሁን የግብረ ሰዶማዊነት መገለጫ ዋነኛ ምልክት የሆነው የፊንጢጣ ወሲብ ወይንም አናል ሴክስ የምንለው የተጋቡ ባልና ሚስት መኝታም ላይ መከሰት ከጀመረ ዓመታት ተቆጥረዋል። እንግዲህ ይህን ቪዲዮ እንዳዳመጣችሁት ብዙ ችግሮች አሉ ማለት ነው። ስለዚህ በዚህ ጉዳይ ላይ ሰፋ ባለ ጊዜ መለሳለሁ። ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ሌላም ሀሳቦችም እንግዲህ እንወያያለን። ችግሮች ችግር የሚሆኑት እናንተ ጋር ሲሆኑ ብቻ ነው። ባለሙያ ጋር ሲሆኑ ደግሞ ሲመጡ ሁሌም መፍትሄ አላቸው ማለት ነው። መልካም ጊዜ። በሚቀጥለው ጊዜ እንገናኝ።